አሁን የተለየ ፍቅር አሁን ለመቤታችንም ሆነ ለቁልጣን የተለየ ፍቅር ውስጥ እንዲኖረን ምንድን ነው የምናደርገው? አሁን ቤተሰብ አባ ጨንገር የሚባል መንፈስ ይመለክ ነበረ በፊት ማለት ነው። ከቤተሰብ ላይ ዶሮ ምናምንም ሁሉ የሚታረድለት ማለት ነው። ከ5 እስከ 6 አይነት ዶሮ በላይ የሚታረድለት መንፈስ ነው የነበረው። ሌላው ደግሞ የተፈጠርንበትን ዓላማ ራሱ ማወቅ አለብን። የተፈጠርነውም ለዚሁ ነው። በቃ እንደዚህ አውቀን ነቅተን እንድንነጋገር ስለሆነ ወይም ወደ እግዚአብሔር ምስጋና እንድንመለስ ስለሆነ ዲያብሎስ ደግሞ አይፈልግም። ስለዚህ እናንተ ቤት ውስጥ ያለው ዛር አይነ ጥላ ነው ማለት ነው። አይነ ጥላ ደግሞ ጭንቅላት ላይ ነው የሚቀመጠው። ዋና ትልቁ ዙፋኑ ጭንቅላት ነው። አይነ ጥላ ቡዳ የሚቀመጠው ፊት ላይ ነው። መተት የሚቀመጠው ደግሞ ሆድ ላይ ነው። ጀርባ ላይ የአየር ጋኔን ያለበት ሰው ቁርባን ነው የጥምቀትና የፋሲካ የሚባል አንዳንድ ከሱባኤ አንጻር አሁን ምን ይላሉ? ሱባኤ ሲያዝ ቅዳሜ አንድ ቀን እንዲበላ እሁድ ደግሞ ሄሎ አቤት እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር። እሺ በቤተሰብ ማለት ነው መምህር። እሺ በቤተሰብ አባ ጨንገር የሚባል መንፈስ ይመለክ ነበረ በፊት ማለት ነው። ከቤተሰብ ላይ ዶሮ ምናምንም ሁሉ የሚታረድለት ማለት ነው። ከ5 እስከ 6 አይነት ዶሮ በላይ የሚታረድለት መንፈስ ነው የነበረው። እሺ ያ ነገር በቤተሰብ አልፏል። እኛም ደግሞ ልጆች በዛ በቤቱ አብረን እየኖር ከዛ ለጣዖት በሚሰዋለት ነገር እንጠቀም ነበር አብረን። እሺ አሁን ላይ ግን ያ ሁሉም አልፎ ያንተንም ትምህርት መስማት ከጀመርንበት ጊዜ ጸሎት ማድረግ እንሞክራለን። እሺ እናደርጋለን፣ እንጀምራለን ጸሎት ሰርተን። ነገር ግን ብዙም ደግሞ መልሶ እንተዋለን። ሸጥ ቀጤ ማለት ባህሪ ማለት ነው። የመጀመርና የመተው እንደዚህ አይነት ነገር እና ደግሞ ሁሉንም ነገር ጭንቅላት ማፍሰስ አለ አይደል? የተነገረውንም ሆነ የተማረውን ነገር ጭንቅላት ላይ አለመቀመጥ ነገር ምንድነው የሚሻለው? ሁሉን ነገር አሁን አንዳንድ ትምህርትም እየዋረን እንሰማለን። በቤተክርስቲያንም እየሄድን እንማራለን። አይ ይሄ መፍትሄው አንድና አንድ ነው። በፊት ታመልኩት የነበረው መንፈስ መቆሙ እሰየው፣ እግዚአብሔር እንኳን ለዚህ አበቃችሁ። ሁለተኛ ነገር ደግሞ እንዲህ ያለውን ትምህርት እየሰማን ወደ እግዚአብሔር መቅረባችንና የቅድስት ቤተክርስቲያን አባል መሆናችን በጣም ደስ የሚል ነገር ነው። ግን ስጋ በራሱ ደካማ ስለሆነ ከመንፈስ ጋር ሲተጋገዝ ደግሞ የበለጠ ስለሚያደቀን ምንድነው ማድረግ ያለብን? በስግደት የታገዘ የጸበል መጠመቅ ጊዜ ዘመቻ ያስፈልጋል። በቤተሰብ ሁላችሁም አንድ ላይ ሁላችሁም ባንድ ላይ በዚህ ሳምንት አንተ በዚህ ሳምንት አንተ ሳይሆን ብትችሉ በያላችሁበት በዘመዶችም ተደዋውላችሁ መንፈሱ መደበቂያ እንዳያገኝ ሁላችሁም የቅዱስ ዑራኤልን ጸበል ብትጠመቁ ወይም ደግሞ ማታ 3 ሰዓት ላይ መልካ ዑራኤልን እየጸለያችሁ የእውቀት መልአክ ስለሆነ ከጌታችን ከኢየሱስ ክርስቶስ እያስታረቀ የእውቀትን መልአክ የእውቀትን እንትን ይሰጠናል። አይምሮአችንን የደፈነብን እሱ ነው። እንዳታስተውሉ፣ እንዳታስቡ፣ እንዳታገናዝቡ ከአይምሮአችሁ የሚሰርቀው እሱ ነው፣ መንፈሱ ነውና ይሄ ቅዱስ ዑራኤል ደግሞ ከዲያብሎስ እጅ ነጥቆ አይምሮአችንን የሚመልስልን። ሌላው ደግሞ የተፈጠርንበትን ዓላማ ራሱ ማወቅ አለብን። የተፈጠርነውም ለዚሁ ነው። በቃ እንደዚህ አውቀን ነቅተን እንድንነጋገር ስለሆነ ወይም ወደ እግዚአብሔር ምስጋና እንድንመለስ ስለሆነ ዲያብሎስ ደግሞ አይፈልግም። ስለዚህ እናንተ ቤት ውስጥ ያለው ዛር አይነ ጥላ ነው ማለት ነው። አይነ ጥላ ደግሞ ጭንቅላት ላይ ነው የሚቀመጠው። ዋና ትልቁ ዙፋኑ ጭንቅላት ነው። አይነ ጥላ ቡዳ የሚቀመጠው ፊት ላይ ነው። መተት የሚቀመጠው ደግሞ ሆድ ላይ ነው። ጀርባ ላይ ዛር ይቀመጣል። እግር ላይ ጮቤ ወይም ደንቃራ፣ እጅ ላይ ሰላቢ፣ እንዲህ ያለ ቦታ ይከፋፈላሉ። ሰውነታችንን በሞኖፖል ተቆጣጥረውታል። እና ይሄ በዘዳግም ላይ ነብዩ ሙሴ ምን አለ? መልካሚቱን ርስት ተወርሱ ዘንድ ሁላችሁም አንድ ላይ ተባበሩ ይላል። እና እስራኤላውያንን ሲያበረታቸው ማንም ሰው በመካከላችሁ እርኩሰትን እንዳያደርግ አንድ ሆኑ ይላል። ስለዚህ በእናንተ ቤተሰብ ውስጥ መንፈስ መደበቂያ እንዳያገኝ መጠንቀቅ አለባችሁ፣ መጣር አለባችሁ። በእርግጥ ሰው ራሱን ከቻለና ራሱን ካዳነ በቂ ነው። ግን ሁላችሁም ስትተባበሩ የአንድ ዘር መንፈስ ስለሆናችሁ ማለቴ በአምልኮ ነው የምለው፣ በባዕድ አምልኮ ከአንድ
ዘር ግንድ ከአንድ መንፈስ ይሄ ጨንገር አባላፋ ወይም ደግሞ ጨንገር የሚባለው መንፈስ ስለሆነ እናንተ ውስጥ የነበረው ደግሞ ኃይለኛም ስለሆነ መንፈስ የምታሸንፉት በህብረት ነው ማለት ነው። ሁላችሁንም በማስፈራራት ስለሆነ ይገዛችሁ የነበረው እናንተም ደግሞ እሱን በቅዱስ ዑራኤል መዋጋት አለባችሁ ብዬ ነው የማስበው። መልካ ኢየሱስንና መልካ ዑራኤልን ብትጸልዩ ለዚህ ነገር ፍቱን ነው ብዬ ነው የማስበው። እነሱ አሁን ብዙ ጊዜ ያሉት ገጠር ላይ ነው። የትም ይሁኑ ተደዋውላችሁ እኮ ነው እዛው እነሱ ባሉበት ማታ 3 ሰዓት ላይ ለ15 ቀን ወይም ለ7 ቀን ያክል እንጸልይ፣ እዛም እዚህም እንዳይደበቅ እንደዚህ እናደርግ ብላችሁ ስትጸልዩ መንፈሱ ማንም ላይ ሄዶ መጥፎ ምክር አይመክርም። ማንም ላይ እንደዚህ ብታረጉ መልካም ነው ብዬ አስባለሁ። ከዛ በተረፈ ግን መንቃታችሁን ወደዱት። እሺ ዕውቀት ከእምነት ጋር ሲሆን ደስ ይላል። ሌላ አንድ ጥያቄ ነው። እሺ አሁን የተለየ ፍቅር አሁን ለመቤታችንም ሆነ ለቅዱሳን የተለየ ፍቅር እንዲኖረን ምንድነው የምናደርገው? አሁን መብርሃን አሁን እንደማንኛውም መብርሃን እግዚአብሔርን ወልዳለች፣ ለድህነታችን መሰረት ናላለች፣ ድረንባታል። እዚህ ያለው አሁን እኔ መቤታችን ላውቃት እንጂ አሁን ተረክቡ አሁን መቤታችን ፍቅር በደንብ ሊገባኝ የሚችለው እንዴት ነው? ወይም ደግሞ የቅዱሳንን ይችላል የመላእክት። መልካም ጥሩ ጥያቄ ነው። ከእግዚአብሔር ውጪ ቅዱሳንንም መላእክትንም ስነ ፍጥረትንም የምንወድበት ፍቅር ገደብና እንትን ሊኖር ይገባል። ፍቅረ ቢጽ የሚባል አለ፣ ለፍጡር ወይም ለሰው ለጓደኛ የምንሰጠው አለ። ፍቅረ እግዚአብሔር የሚባል አለ። እነዚህ አይነት ነገሮች ለይተን ማወቅ አለብን። ለፍጡር የሚሰጥ ፍቅር አለ፣ ለፈጣሪ የሚሰጥ ፍቅር አለ። ለፈጣሪ ገደብ የሌለው ፍቅር ነው። በዛ ላይ ደግሞ ምንም የማይለካ ቀናት የማይገድቡት ነው። ለእመቤታችን ግን አምላክን ስለወለደችልን ብቻ ሳይሆን እሷም ምክንያተ ድህነት ናት እና መልዕልተ ፍጡራን መትሕተ ፈጣሪ ወይም ከፍጡራን በላይ ከፈጣሪ በታች መሆኗን ማሰብ አንድ ነገር ያስፈልጋል። ሁለተኛ ነገር ምንድነው በእሷ ላይ የተሰራው ነገር ብሎ ዕውቀት አሁን ፍቅሯ እንዲያድርብን ዕውቀትም ያስፈልጋል። አባ ጊዮርጊስ ዘጋስጫ ለእመቤታችን ፍቅር እንዲያድርብን ከጻፋቸው መጽሐፍቶች ውስጥ አንዱ አርጋኖን ይባላል። አርጋኖንን የሚጸልይ ሰው እየጸለየም ነው እየተማረም ነው ፍቅሯም እያደረበት ነው፣ ሶስቱንም በአንድ ድንጋይ። ስለዚህ አርጋኖን የሚባለውን ጸሎት በመጸለይ ይቅርታ ቤት ውስጥ ያለውን ድምጹን ቀንሱልን። አርጋኖን የሚባለውን ጸሎት በመጸለይ ፍቅሯ እንዲያድርብን ማድረግ አለብን የግድ። ሰኔ ጎልጎታ፣ ውዳሴ ማርያም በጣም ብዙ ጸሎቶች አሉ። ግን እኔ በጣም በብዙ በልምድ ነው ከመምህራኖቼም ከልጅነትም ጀምሮ ከቅርብ ጊዜም ከተፈወስኩ በኋላም ራሱ ከመላከ መንክራትም የተማርኩት ምንድነው የእመቤታችን ፍቅሯ እንዲያድርብን አርጋኖን የሚባለውን ጸሎት መጸለይ። በሳምንት አንድ ቀን ለምሳሌ ፍቅሯ እንዲያድርብን ምን እናደርጋለን? በሳምንት አንድ ቀን ሰኞ እኔ ለምሳሌ ሰኞ አርጋኖን እጸልያለሁ። በሳምንት አንድ ቀን በመጸለይ ነው ፍቅሯ እንዲያድርብኝ ማድረግ የምፈልገው። በቀን ከሆነ ገጹ ብዙ ነው፣ ምቹ ጊዜም የለኝም፣ ሰራተኛ ነኝ፣ ወዲያ ወዲህ እላለሁ፣ ብዙ ነገር እሮጣለሁና አይመችም። በሳምንት አንድ ቀን ከሆነ ግን ለዛ ጸሎት መጽሐፍም ሆነ ለዛ ለፈለኩት ጉዳይ ያንን ሌሊት 10 ሰዓት የሚሆን 9 ሰዓት ተነስቼ እስከ ጠዋት ድረስ እጨርሰዋለሁ ማለት ነው። ከዛ ሳምንቱ እስኪመጣ ድረስ በናፍቆት ነው እንጂ የምጠብቀው አልሰለችም። ስለዚህ በሳምንት አንድ ቀን አርጋኖንን በመጸለይ ፍቅሯ እንዲያድርብን እንደገና ደግሞ እመቤታችን ማን እንደሆነች ታሪኳን በመስማት ምን ያህል ምክንያተ ድህነትነቷ ምን ያህል ነው፣ መሰላልነቷ ምንድነው፣ እርግብነቷ ምንድነው፣ መዓዛነቷ ምንድነው፣ የተመሰለችባቸው ነገሮች እያወቁ ከሁሉ ነገር የምትበልጥ መሆኗን ማድነቅ፣ ከዛ በኋላ ፍቅሯ ያድርብናል ማለት ነው። ትምህርትም ራሱ እመቤታችን እንድንወዳት ያደርጋል። እንትኑ ጸሎቱ ብቻ አይደለም ማለት ነው። ነገረ ማርያም ብዬ ያስተማርኩት 5 ነው 6 ተከታታይ ትምህርት አለ። ገብተው ያድምጡትና ከዛ እንትን እንላለን። በሌላ ጊዜ ደግሞ እንነጋገራለን። አመሰግናለሁ የኔ አባት። እሺ አንድ ጥያቄ ነው። እሺ የአየር ጋኔን ያለበት ሰው ቁርባን ነው የጥምቀትና የፋሲካ ብቻ የሚባል አንዳንድ ምን አሉኝ? ይቅርታ ድምጾት ራቀብኝ። የአየር ጋኔን አለ አይደል? የአየር ጋኔን እሱ ያለበት ሰው ቁርባን መቆም የሚችለው የፋሲካና የጥምቀት ብቻ ነው ይላሉ አንዳንድ። ማን ነው ደግሞ እንደዚህ የሚለው? የአየር ጋኔን ወይም ሰይጣን አጋንንት ብሎ በሰይጣን አይነት ተለየ እንደ ደግሞ ቁርባን የአየር ጋኔን እንደዚህ ይባል የሆነ ወጣን ገዳም ቦታ። እንግዲህ እነሱ ይሄንን ያሉበት ምክንያት አንድ ሰው ላይ የሆነ ሰው ላይ አይተው ሊሆን ይችላል። ከዛ ሰው አንፃር ነው ይሄ ሰውዬ የአየር ጋኔን ስላለበት
እየመጣ የሚፋለመው በዚህ ነው ብለው ከዛ ሰውዬ አንጻር እንጂ ህግ ሆኖ ወይም ደግሞ የሆነ የተጻፈ ነገር ኖሮ አይደለም። ሰውየው ለምሳሌ የአባታችን የአቡነ ተክለ ሃይማኖት ገድል ላይ ሰውየው ጸበል ሊጠመቅ ሲመጣ አባታችን አቡነ ተክለ ሃይማኖት ወጣት በነበሩበት ሰዓት ሰይጣኑ አስቸገራቸው። ከሰውየው ላይ እየወጣ በማግስቱ ግን አሁንም እየጮኸ ይመጣልና ይሄ ሰይጣን አይሄድም እንዴ እያሉ ሁሉም ሰውም እሳቸውም ሲቸገሩ ምን አሉ ለገዳሙ አስተዳዳሪ። የዛን ጊዜ ደግሞ አባታችን አባ በጸሎተ ሚካኤል ነበሩ የገዳሙ እንትን። እርሶ እዚህ ሁኑና እኔ እዛ ሩቅ ሆኜ መንፈሱን ይዘዋለሁ ብለው መንፈሱን የያዙት በዘዴ ነው። በዘዴም በጥበብም በጸሎትም ነው የያዙትና ስጋ ለበስ አጋንንት ወይም የአየር ጋኔን የሚባለው እየበረረ እየመጣ ሲያስጨንቃቸው ለሰው የማይታይ ለቅዱሳን ግን የሚታይ መንፈስ አለ እና ቁርባኑን በሚቆርቡበት ሰዓት እንዳይፈታተናቸውና ችግር እንዳይፈጠር ከማድረግም አንጻር ሊሆን ይችላል እንጂ እንዲሁ የተደነገገ ነገር ኖሮ አይደለም። መንፈሱን የያዙት ተክልዬ አባታችን መንፈሱን የያዙት ተደብቀው ሰውየውን ያስኩት ሲል በመስቀላቸው ያንን እንደ ቁራ ሲጮህ የነበረው መንፈስ በቦታው ላይ የያዙት በጥበብ እንደሆነ ሁሉ አንዳንድ ጊዜ ቁርባን ልንቆርብ በምንሄድበት ሰዓት እንዲያውም ከዛ ይልቅ ምናልባት ጥያቄው ጠንከር ቢል የሚያምረው የትኛው ነበረ? የከሰዓት ቅዳሴ አስቀድሶ ቆርቦ ወደ ቤት መምጣት ፈተናው ከጠዋት ቅዳሴ ይልቅ ይበዛል። የከሰዓት ቅዳሴ ማስቀደስ ለምን? በጠራራ ፀሐይ ስለሆነ ወደ ቤት የምንመጣው ፈተናውን ሊያከብደው ይችላልና ብዙ ጊዜ 6 ሰዓት ላይ ሮብና አርብ ሆኖ ወይም አብይ ጾም ሆኖ በምናስቀድስበት ሰዓት መንፈስ የበለጠ የመመታት አቅም ስለሚኖረው ከሰዓት አስቀድሶ ወይም ቆርቦ ወደ ቤት መምጣት የበለጠ ጥሩ ነው። እንዲያውም የበለጠ ይሄ የሚፋለመውን የሚከራከረንን በየመንገዱ በየምኑ የሚጠብቀንን መንፈስ ይያዝልናል ማለት ነው። ከዛ አንጻር ነው የተጻፈ ነገር ኖሮ አይደለም። ከገዳሙ አንዳንድ ገዳማት ስርዓቶቻቸው ይለያሉ። እንግዲህ እንደየገዳሙ እንትን ሊል ይችላል። ከሱባኤ አንጻር አሁን ምን ይላሉ? ሱባኤ ሲያዝ ቅዳሜ አንድ ቀን እንዲበላ፣ እሁድ ደግሞ ቅዳሜ አንድ ሰዓት አንድ ጊዜ ብቻ ምግብ እንዲበላ፣ እሁድ ደግሞ 2 ጊዜ ብቻ ምግብ እንዲበላ ያዛሉ። እንደ ገዳሙ ነው። አንዳንድ ገዳም ደግሞ ጭራሽ ቅዳሜና እሁድ ምግብ ቁርስ፣ ምሳ፣ እራት ምናምን ይበላል። አንዳንዶቹ ገዳሞች ላይ ደግሞ ቅዳሜ አንድ ጊዜ ብቻ ይበላል ይላሉ። ሌሎቹ ደግሞ ጠዋትና ማታ ብቻ በልቶ እሱንም እንደው ለቁመተ ስጋ ያክል ነው ይላሉ። ይሄም አሁን እርሱ ያሉትም ደግሞ ከዛ ገዳም አንጻር የሚፈታተናቸው የሚያስቸግር መንፈስ ካለ ለዛ ይሆናል እንደዛ የሚሉት። እሺ፣ አመሰግናለሁ። እሺ፣ ሰላም ሁኑ። እሺ። መራእከ ነቢያት